ሰላም ጤና ይስጥልን። የተከበራችሁ የዓለም መድረክ የዩቲዩብ ቻናል ተከታታዮቻችን ዛሬ ሰኔ 9 ቀን 2018 ዓ.ም በአገር ውስጥና በዓለም አቀፍ መድረኮች የተከሰቱ እጅግ አንገብጋቢና ፈጣን ሰበር መረጃዎችን ይዘንላችሁ ቀርበናል። የዛሬ ዜናዎቻችን ዛሬ ማለዳ በቱርክ የተከሰተውን አሰቃቂ የመሬት መንቀጥቀጥ አደጋ፣ የአዲስ አበባ ከተማ አስተዳደር ስለ ኮሪደር ልማት የካሳ ክፍያ ያስተላለፈውን አዲስ ታላቅ ውሳኔ፣ የኢትዮጵያ አየር መንገድ ያወጣውን አዲስ የታሪፍ ማሻሻያ መግለጫ፣ በአዲስ አበባ የተጀመረው የሀገር ሽማግሌዎች የሰላም ጉባኤ እንዲሁም የዋሊያዎቹን አዲስ ስፖርታዊ ዝግጅት ያጠቃልላል። እስከ ዜናው ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እንጋብዛለን። ወደ መጀመሪያውና ዛሬ መላውን ዓለም በታላቅ ድንጋጤ ውስጥ ወደ ጣለው ሰበር ዜናችን ስናልፍ በደቡባዊ ቱርክ እጅግ ኃይለኛ የሆነ የመሬት መንቀጥቀጥ አደጋ መከሰቱን ዓለም አቀፍ የጂኦሎጂ ማዕከላትና የአገሪቱ ሚዲያዎች በሰበር ዜና ይፋ አድርገዋል። ዛሬ ማክሰኞ ማለዳ ላይ የተከሰተው ይህ አደጋ በሬክተር ስኬል 7.2 ማግኒቲዩድ የደረሰ ኃይለኛ የነበረ ሲሆን በደረሰው ከባድ መናወጥ ምክንያት በመቶዎች የሚቆጠሩ የመኖሪያ ህንጻዎች ሙሉ በሙሉ ተደርምሰዋል። እስካሁን በወጡ የመጀመሪያ መረጃዎች መሰረት የ150 ንጹሃን ዜጎች ህይወት በአሰቃቂ ሁኔታ ያለፈ ሲሆን በሺዎች የሚቆጠሩ ደግሞ በፍርስራሾች ስር ተቀብረው እንደሚገኙና የነፍስ አድን ስራው በከፍተኛ ሁኔታ እየቀጠለ መሆኑ ታውቋል። ይህ አሰቃቂ አደጋ መላውን የዓለም ማህበረሰብ ያሳዘነ ሲሆን ለተጎዱት ወገኖች የዓለም አቀፍ ረድኤት ድርጅቶች አስቸኳይ ድጋፍ ማሰባሰብ ጀምረዋል። ወደ ሀገር ውስጥ መረጃችን ስናልፍ የአዲስ አበባ ከተማ አስተዳደር ዛሬ በሰጠው ይፋዊ መግለጫ በሁለተኛ ምዕራፍ የኮሪደር ልማት ምክንያት ቤቶቻቸውን፣ የንግድ ሱቆቻቸውን ለፈረሱባቸው ነዋሪዎች የሚሰጠውን የካሳ ክፍያ የገንዘብ መጠን በ100 ለማሻሻል አዲስ ታላቅ ውሳኔ ማሳለፉን አስታውቋል። ይህ ውሳኔ የተላለፈው ባለፉት ቀናት ከቤት መፍረስና ከንግድ ቦታዎች መነሳት ጋር ተያይዞ በነጋዴዎችና በአካባቢው ነዋሪዎች ላይ የተፈጠረውን ከፍተኛ ማህበራዊ ጫናና ቅሬታዎች ለመቅረፍ መሆኑን ተገልጿል። የከተማዋ ከንቲባ እንደገለጹት የተሻሻለው የገንዘብ ካሳ በተጨማሪ ለተፈናቃዮች ተመጣጣኝ የሆኑ የመተኪያ የንግድ ቦታዎችና የመኖሪያ ይዞታዎች በአስቸኳይ ዝግጁ ተደርገው እንዲሰጡ በጥብቅ መመሪያ ተላልፏል። ወደ ኢኮኖሚ መረጃችን ስናመራ የኢትዮጵያ አየር መንገድ በዓለም አቀፍ ደረጃ የነዳጅ ዋጋ በከፍተኛ ሁኔታ መናሩን ተከትሎ ከሚመጣው ሐምሌ 1 ቀን 2026 ጀምሮ በአንዳንድ የዓለም አቀፍ በረራዎች ላይ ጥቂት የዋጋ ማሻሻያ ወይም የታሪፍ ጭማሪ ሊያደርግ እንደሚችል ፍንጭ ሰጥቷል። አየር መንገዱ እንደገለጸው በቀይ ባህርና በባህር ሰላጤው አካባቢ ባለው የጂኦፖለቲካዊ ውጥረት ምክንያት የዓለም የነዳጅ ዋጋ መጨመር በኤቪዬሽን ኢንዱስትሪው ላይ ከፍተኛ የወጪ ጫና ፈጥሯል። ይህ አዲስ የታሪፍ ማሻሻያ በተለይም ወደ ውጭ ሀገር ለመሄድ የሚያስቡ ወጣቶችና ለተጓዦች በጣም አንገብጋቢ መረጃ ሲሆን አየር መንገዱ የዋጋ ጭማሪው በደንበኞቹ ላይ ከፍተኛ ጫና እንዲፈጥር በጥንቃቄ እያጠና መሆኑን ገልጿል። ወደ ማህበራዊና ሀገራዊ የሰላም ዜናችን ስናልፍ በሀገሪቱ በተለያዩ አካባቢዎች ያሉ የሰላም እጥረትና ግጭቶችን በባህላዊ ውይይት ለመፍታት የታለመ ታላቅ የሰላም ጉባኤ ዛሬ ጠዋት በአዲስ አበባ ከተማ በይፋ ተከፍቷል። ከተለያዩ የሀገሪቱ ክልሎች የተውጣጡ ከ500 በላይ ታላላቅ የሀገር ሽማግሌዎች፣ የአባገዳዎች መሪዎችና የሃይማኖት አባቶች በተገኙበት በዚህ ጉባኤ ላይ በንጹሃን ዜጎችና በወጣቶች ላይ እየደረሰ ያለው ማህበራዊ ቀውስ በአስቸኳይ ሊቆም እንደሚገባ በጥብቅ አሳስበዋል። ሽማግሌዎቹ በማንኛውም አካባቢ ያሉ ታጣቂ ኃያላን የመንግስት የጸጥታ አካላት ወደ ጠረጴዛ ዙሪያ መጥተው በሰላማዊ መንገድ ችግሮቻቸውን እንዲፈቱ ታሪካዊ የሰላም ጥሪ አቅርበዋል። ወደ መጨረሻው ስፖርት መረጃችን ስናመራ የኢትዮጵያ ወንዶች ብሔራዊ የእግር ኳስ ቡድን ወይም ዋሊያዎቹ ለሚመጣው የዓለም ዋንጫና የአፍሪካ ዋንጫ ወሳኝ ማጣሪያ ጨዋታዎች በአዲስ አሰልጣኝ ስር የጀመሩትን ሰፊ ልምምድ በአዲስ አበባ ስቴዲየም አጠንክረው ቀጥለዋል። የቡድኑ ዋና አሰልጣኝ ዛሬ በሰጡት ጋዜጣዊ መግለጫ ለሚመጣው የአፍሪካ ዋንጫ ማጣሪያ ጨዋታ እጅግ ተስፋ ሰጪ የሆኑ 7 አዳዲስ ወጣት ተጫዋቾችን ወደ ዋናው ቡድን ማካተታቸውን ይፋ አድርገዋል። ይህ አዲስ የወጣቶች ስብስብ ቡድኑን ይበልጥ ፈጣንና ጠንካራ እንደሚያደርገው የስፖርት ተንታኞች የገለጹ ሲሆን ህዝቡም ዋሊያዎቹ ሀገራቸውን በዓለም መድረክ ላይ በጥሩ ሁኔታ እንዲወክሉ ከፍተኛ ተስፋ ጥሎባቸዋል። የተከበራችሁ የዓለም መድረክ ተመልካቾቻችን ለዛሬ ያዘጋጀንላችሁ ወቅታዊ መረጃዎች እነዚህን ይመስሉ ነበር። ቪዲዮን ከወደዳችሁት ላይክ ማድረግዎን እንዳይረሱ። እንዲሁም በየቀኑ ፈጣን መረጃዎችን ለማግኘት አሁኑኑ ሰብስክራይብ በማድረግ የቤተሰባችን አባል ይሁኑ።
ዛሬ በቱርክ ስለደረሰው አሰቃቂ የመሬት መንቀጥቀጥ አደጋና ስለ ከተማችን የኮሪደር ልማት የካሳ ክፍያ ማሻሻያ ያላችሁን ሀሳብ ከታች በኮሜንት መስጫው ላይ ያስፍሩልን። በሌላ አዲስ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ። ኢትዮጵያ ለዘላለም ትኑር።